ወዴት መጥሪያ እንድትሰጪልኝ እፈልጋለሁ ማለት አረ እኔ ሙድ እንዳትይጂ አልገባኝም። ሙድ እንዳትይጂ ምንድነው ይሄ? መጥሪያ ነው አይደለም። ስለምን መጥሪያ ነው የምታወሩ? ስለምን መጥሪያ ነው የምታወሩ? እያወራሽ ያለሽው ነገር አውቀሽው ነው የምታወሪው ነው ሳታውቂው ነው? አፉ እንበልሽ ይቅር እንበልሽ ንገሪኝ እንዴ። አረ እኔ አላውቅም። ይቺ ልጅ ያልሆነ ነገር ውስጥ እያስገባችን ነው። ያልሆነ ነገር ውስጥ እያስገባችን ነው እንዴ። ባልሽ ነው እንዴ መጥሪያ ይዘሽ ለመፋታት ነው መጥሪያ ይዘሽለት የምትመጪው ነው? ስለምንድን ነው መጥሪያ ይዘሽለት የምትመጪው እንዴ? እኔ እኮ ግራ እየገባኝ ነው። ፋሚሊ ነው ህጉ ተቀይሯል እንዴ? ህጉ ከተቀየረ ይነገረን። ህጉ ተቀይሯል ፋሚሊ። ለፍቅረኛችሁ የወጣ ህጋል። ወይኔ እሺ ይሁን ችግር የለውም። እንዴ ሙድ እየያዙብን ነው ፋሚሊ። የምሬን ነው። ይቺ ልጅ በጣም ሙድ እየያዘችብን ነው። የመጨረሻ ሙድ እየያዘችብን እንዴ። የምን መጥሪያ ነው ይዘሽ የመጣሽው? የሽምግልና ነው ነውስ የምንድን ነው? አስታርቁኝ ነው ነውስ ምንድን ነው? ይቅርታ ልበል ነው ነውስ ምንድን ነው? እኔ እኮ ግራ ገባኝ እኮ ፋሚሊ። እንዴ መጫወቻ አደረጋችሁት እኮ ዝም ብላችሁ እያመጣችሁ መጥሪያ እንዴ ትቀልዳላችሁ እንዴ? መጫወቻ አይደለም እኮ የምታደርጊው ነገር እያሰብሽበት ብታደርጊው ይሻላል። ነገ ከነገ ወዲያ የምትቆጭበትን በቃ የምትጸጸጭበትን ነገር ባታደርጊ የተሻለ ነው እንዴ። ምንድነው የምታወሪው? ስለምን መጥሪያ ነው የሚወራው? ፋሚሊ ንገሩኝ፣ ስለምን መጥሪያ ነው? እቺ ልጅና ብሩኬ ተጋብተዋል፣ 80 ያላቸው ነው፣ ለመቅደድ ነው እንዴ? እኔ እኮ ግራ ገባኝ ነው ወይን መጥሪያ ሁሉም ሰው ፋሽን አደረገ እንዴ? ፋሽን አደረገው እኮ ሁሉም ሰው መጥሪያውን እንዴ። አረ አድቢ ብታድቢ ነው የሚሻልሽ። የምሬን ነው፣ ብታድቢ ነው የሚሻልሽ። በጣም እንትን እያልሽ ነው፣ ኤክስትሪምሊ እየወጣሽ ነው ከመስመር። የምሬን ነው፣ እየወጣሽ ነው። በተስተካከለ ይሻልሻል። አይ መጥቴ ከሆነ ላንቺ ማመጣልሽ ይችላል እንዴ? አንቺ ግራ ገባኝ እኮ ፋሚሊ። ላንቺም ላመጣልሽ ይችላል። እቃ ነው እንዴ? ዴሊቨሪ ጀምረሻል ቤት ለቤት እንዴ? ወይ ድሌ እቃ ማመላለስ የሆነ ስራሽ በቃ በመጨረሻ። እኔ እኮ የምፈራው ሆድሽ ውስጥም ያለው እንዲሁ ሌላ ነገር ነው እንጂ ፕላስቲክ ነው እንጂ መቼም እርጉዝ ነሽ አይመስለኝ። እኔ ላመን አልችልም ፋሚሊ። እያመንኩ አይደለም እንዴ። በዚህ ልክ ሰው እንደዚህ ሊሆን አይችልም። የምሬን ሰው እንደዚህ ሊሆን አይችልም እንዴ። ይሄን ያክል ሰው እንዴት ይከፋል እንዴ? የምታመጭና የምትሰጫት ለሷ ምን ይሁን ብለሽ ነው? ምንድንስ ነው የምትሰጫት? ከብሩኬ ጎን ሁለተኛ እንዳትገኝ የሚል ደብዳቤ ነው የምትሰጫት? ነውስ ምንድን ነው የምትሰጫት? እስኪ ንገሪ። ስንሞት ንገሪኝ እንዴ። እና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። ኧረ እባክሽ እንዴ። እና ያሹ መጥሪያ ብሩኬ ከዛሬ ቀን እንደዚህ ጀምሮ እቺ ልጅ መንከባከብ ግዴታ ነው፣ ግዴታ አለብህ የሚል ደብዳቤ ነው ይዘሽ የመጣሽው እንዴ? አረ ጎበዝ፣ ማፈሪያችን ተደፍኗል። ምንድነው ጉዱ? ምንድነው የምንሰማው? አረ ወይ ድሌ። ኢማጂን ከትናንትና በፊት እኮ ጋሽዬ ጋር ተስማምተው ነበረ። በቃ ልጁ እስከሚወለድ ድረስ ከህይወታ ራቂ። ከዛ በኋላ ሁሉም ነገር ሲፈታ እናያለን። የዛን ሰዓት ጊዜ ይፈቷል ተብሎ ስንት ነገር ተወርቶ ጋሽዬም አምኖ እሺ ተብሎ ነበር አይደለም ፋሚሊ? ዛሬ መጥሪያ ይዛ መጣች። የዛል በቃ ብሏት ፋሚሊ፣ የዛል በቃ ብሏት። እኔ አላቅም። እኔ መጫወቻ ከሆነ ነገር ፋሚሊ እኔ አላቅም ድረስ እሱ ደግሞ እኔን የመከባከብ ግዴታ አለበት። የለበትም። አንቺን የመንከባከብ ግዴታ የለበትም። ሳያምን የለበትም፣ ግዴታ የለበትም። የሱ መሆኑን ሳያቅ ግዴታ የለበትም። በቃ ማንንም ያስገድደው አካል የለም። በቃ እንዴ ይሄ ማንንም ሰው ይዘሽ ብትመጪ እሱ ሊንከባከብሽ ነው እንዴ? እሱ ስላመነታልሽ ምናምን እንዲንከባከብሽ ፈልገሽ ነው? አሁን እኮ ሃይሚን ማስፈራራት ነው ያልሽው እንጂ ብሩኬ ጋር አይደለም። ሃይሚ ጋር ብሩኬ ጋር መድረስ አትችይም እንዴ? እውነቱ እስካልወጣ ድረስ መድረስ ራሱ አትችይም። ይህን ነገር ማወቅ አለብሽ። ይህን ወረቀት ምናምን የምትይው ነገር ደግሞ ቀደሽ ታዩ። አፈለግሽ ደግሞ ቀደሽ እሳቱን ሙቂበት እንዴ። ምንድነው የምትወሪው? በጣም እኔ ራሱ ትግስት እያለቀ ነው። የምሬ ነው። እኔ ራሱ ትግስት እያለቀ ነው። ምክንያቱም የምታወሩና የምታደርገው ነገር ፈጽሞ የማይመስል ነገር፣ ፈጽሞ የማይመስል
የማይታመን ውሸት፣ ድብን ያለ ውሸት፣ በመላጠው ውሸት ፋሚሊ እንዴ! ይሄን ያክል ፋሚሊ ይሄን ያክል ነው። ና ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። አሁንም የዛች ልጅ ድራማ እንደቀጠለ ነው፣ አብረን እንመልከት። ሀይሚና ብሩኬ ይለያዩም፣ ሀይሚና ብሩኬ ሁሌም ፍቅር ይሆናሉ ብላችሁ የምታስቡ ሰዎች፣ አሁንም ተስፋ አልቆረጥኩም የምትሉ ሰዎች እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳባችሁን ንገሯቸው። ለብሩክም ለሀይሚም እኔው ራሴ ልክላችኋለሁ፣ ይመለከቱታል፣ ያዩታል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ምናልባት ከቪዲዮ መጥፋት ካለብኝ እጠፋለሁኝ። ነገሮች እንደዚህማ አይሆንም ሀይሚ፣ እንደዚህማ አይሆንም። እውነቱ እኮ መውጣቱ አይቀርም፣ እውነቱ መውጣቱ አይቀርም። ፋሚሊ የምሬ ነው የምነግራችሁ ነገር፣ እውነቱ መውጣቱ አይቀርም። ነገር ግን አሁን ይቺ ልጅ በቃ ህይወቷን ሰላም መንሳት ስለሆነ የምትፈልገው ሌላ ምንም አላማ እንደሌላት ደግሞ እናውቃለን። ሀይሚን ተስፋ ማስቆረጥ ነው ፍላጎቷ፣ ሀይሚን ተስፋ ማስቆረጥ ነው ፍላጎቷ። ፋሚሊ የምሬን ነው የምነግራችሁ። ነገ እውነቱ ወጥቶ ምናምን ነገር ታፍራለች እኮ። ባደረገችው ነገር እኮ እንደምታፍር ግልጽ ነው። እንደሚያሳፍራት ያደረገችው ነገር ግልጽ ነው። ከዛም ብሶ ደግሞ የሰራችውን ነገር ደግሞ ትመለከታላችሁ። ምን አይነት የወረደ ስራ እንደሰራቻችሁ ልጅ ደግሞ ትመለከታላችሁ። ፋሚሊ በደንብ ነው የምትሰሙት፣ ጉዷን በደንብ ትሰማላችሁ። ፋሚሊ ይሄ በዚህ የሚያበቃ አይደለም። ፋሚሊ የምነግራችሁ ነገር ሀይሚ ደግሞ ከሚዲያ መራቅ እንደዛ መሆን የለበትም። አንቺ ከሚዲያ ራቅሽ ማለት ከብሩክ ያለሽ ነገር ቶታሊ አቆምሽ ማለት ነው። እኛም ደግሞ እንደ ቤተሰብ የምታዩን ከሆነ ይሄንን ነገር ማድረግ አለባችሁ ብለን አናስብም። ይሄ እኛ እናንተን አንድ እንደ ቤተሰባችን አባል ነው እየቆጠራችሁ ያላችሁት እያለ ነው። ፋሚሊ ይህንን ነገር ደግሞ ታውቃላችሁ። ስለዚህ እባካችሁ ፋሚሊ ገብታችሁ ነገሯቸው። ብሩክና ሀይሚ መቼም ቢሆን እንደማይለያዩ እንናገራለን። መቼም ቢሆን ሊለያዩ እንደማይችሉ ደግሞ እርግጠኛ አልሆንላችሁ። እኔ እርግጠኛ ሁኜ መናገር እችላለሁ። እርግጠኛም ስለምሆን ደግሞ ያቺ ልጅ ምን አይነት ሴራ እንደሰረች እርግጠኛም ስለሆንኩ ፋሚሊ ይህንን ነገር በቃ ማመን አለባችሁ። ብሩክና ሀይሚ መቼም አይለያዩ የምትሉ ሰዎች እባካችሁ ላይክ አድርጉት ኮሜንት ላይ። መቼም አይለያዩም ብቻ እንዲሆን ነው የምፈልገው ኮሜንቱ ፕሊስ። እባካችሁ ብሩክም ሀይሚም እርግጠኛው ነግራችሁ ይመለከቱታል። ሀይሚም ትመለከቷለች፣ ብሩክም ይመለከቷል። እባካችሁ ጻፉላችሁ፣ እባካችሁ ለሁለቱም እኔ ራሴ ልክላችኋለሁ። ተሞቻታለሽ እንጂ ብሩክን ልታገኙ አትችይም። ተሞቻታለሽ፣ ትፈጠረቂያታለሽ እንጂ ብሩክን በታሪክ አታገኙ። ያንቺ ሊሆን በጭራሽ አይችልም። ፋሚሊ እባካችሁ ንገሩልኝ። እየፈለገ ነገር ይሁን እውነት እንኳን ሆኖ ይሄ ልጅ እሱ ቢሆን ፋሚሊ አይኗን ማየት አይፈልግም። ይሄ ልጅ አይኗን ማየት አይፈልግም። አላቅም ብቻ ፋሚሊ ግን አንቺ ልጅ እኔ አላቅም፣ በጊዜ ከህይወታቸው ብትወጪ የተሻለ ነው ብዬ ነው የማስበው። ነገ ከነገ ወዲያ ሌላ አይነት ችግር ውስጥ ከምትገቢ የምሬን ነው በቃ እንደዛ ነው የሚሻልሽ። ወዴት ማለት አረ እኔ ሙድ እንዳትይዢ ምንድነው ይሄ? መጥሪያ ነው አይደለም? ስለምን መጥሪያ ነው የምታወሩ? እያወራሽ ያለሽውን ነገር አውቀሽ ነው የምታወሪው ነው ሳታውቂው ነው? አፉ እንበልሽ ይቅር እንበልሽ ንገሪኝ እንዴ። አረ እኔ አላቅም። ይቺ ልጅ ያልሆነ ነገር ውስጥ እያስገባችን ነው እንዴ። ባልሽ ነው እንዴ መጥሪያ ይዘሽለት? ለመፋታት ነው መጥሪያ ይዘሽለት የምትመጪው ነው? ስለምንድን ነው መጥሪያ ይዘሽለት የምትመጪው እንዴ? እኔ እኮ ግራ እየገባኝ ነው ፋሚሊ። ነው ህጉ ተቀይሯል እንዴ? ህጉ ከተቀየረ ይነገረን። ህጉ ተቀይሯል ፋሚሊ። ለፍቅረኛችሁ የወጣ ህጋል። ወይኔ እሺ ይሁን ችግር የለውም። እንዴ ሙድ እያያዙብን ነው ፋሚሊ። የምሬን ነው። ይቺ ልጅ በጣም ሙድ እያያዘችብን፣ የመጨረሻ ሙድ እያያዘችብን። እንዴ የምን መጥሪያ ነው ይዘሽ የመጣሽው? የሽምግልና ነው ነውስ ምንድን ነው? አስታርቁኝ ነው ነውስ ምንድን ነው? ይቅርታ ልበል ነው ነውስ ምንድን ነው? እኔ እኮ ግራ ገባኝ እኮ ፋሚሊ። እንዴ መጫወቻ አደረጋችሁት እኮ ዝም ብላችሁ እያመጣችሁ መጥሪያ እንዴ ትቀልዳላችሁ እንዴ? መጫወቻ አይደለም እኮ የምታደርጊው ነገር እያሰብሽበት ብታደርጊው ይሻላል። ነገ ከነገ ወዲያ የምትቆጭበትን በቃ የምትጸጸችበት ነገር ባታደርጊ የተሻለ ነው እንዴ።
ምንድነው የምታወሪው? ስለምን መጥሪያ ነው የሚወራው? ፋሚሊ ንገሩኝ፣ ስለምን መጥሪያ ነው? እቺ ልጅና ብሩኬ ተጋብቷል? 80 ያላቸው ነው? ለመቅደድ ነው እንዴ? እኔ እኮ ግራ ገባኝ ነው ወይ መጥሪያ ሁሉም ሰው ፋሽን አደረገ እንዴ? ፋሽን አደረገው እኮ ሁሉም ሰው መጥሪያውን እንዴ? ኧረ አድቢ ብታድቢ ነው የሚሻልሽ። የምሬን ነው፣ ብታድቢ ነው የሚሻልሽ። በጣም እንትን እያልሽ ነው፣ ኤክስትሪምሊ እየወጣሽ ነው ከመስመር። የምሬን ነው፣ እየወጣሽ ነው። ብትስተካከይ ይሻልሻል እኮ። ለምን? አስፈላጊ ስለሆነ እኔ በጣም ታገስኳችሁ፣ በጣም እንትን አልኩኝ። እኔ እኮ የምን መጥሪያ እንደሆነ እያሰብኩ ነው ፋሚሊ። የምን መጥሪያ ሊሆን ይችላል? እስኪ ነገር እኔ እኮ እኔ መጥሪያ ይላሉ ፋሚሊ። ስለምን መጥሪያ ነው? ድግስ ነው እንዴ? ክርስትና ነው? ሰርግ ነው? እስኪ ንገሪን እንዴ! እኔ ስለምን መጥሪያ ነው እየተወራ ያለው? እኔ ግራ እየገባኝ ነው ፋሚሊ፣ ግራ እየገባኝ ነው። ምን የሚያደርግ መጥሪያ ነው? እሺ እሺ እንዴ! ለዚህ ሄዶ ያለብኝ አካል ሄጃለሁ። ስለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራሽ። አስፈላጊ ነው ልትሰጪ ፈልጋለሁ። አይሚ መናገር እኮ አለብሽ። አላገባችሁ እንዴ? አላገባችሁ የምን ስለምን መጥሪያ ነው የሚወራ? ያልተጋቡት ልጆችን ምንድነው? እንዴት ነው ነገሩ? ጎበዝ እንዴ አይሚ ወጥረሻሻት እንዴ? አስረግጠሻሻት እንዴ? አላገባችሁም እኮ እንደተጋባ ሰው እንደ ፍቅረኛ እንደ ባለ ትዳር እኮ ነው እያወራች ያለችው እንዴ? ኧረ ምን ጉድ ነው ዘንድሮ እንዴ! የምሬ ነው። አሁን ፋሚሊ አንድ ነገር ማወቅ አለባችሁ። እቺ ልጅ ለምን ሃይሚን ጠራቻት? ሃይሚን ለምን ልትጠራት ቻለች? ይህን ነገር አስተውላችኋል ፋሚሊ? እቺ ልጅ ተስፋ ማስቆረጥ ነው ፍላጎቷ። ነገም ከነገ ወዲያ እሷ ጋር ነው እንጂ ብሩኬ ጋር አትሄድም። እቺ ልጅ ብሩኬ ጠፍቷት አይደለም ሃይሚን ያገኘቻት። ይህን ነገር ማወቅ አለባችሁ። በቃ ይሄ በደንብ መረገጥ ያለበት ነገር ነው። እቺም ልጅ ደግሞ በደንብ ጀሳ መነገር አለበት። እባካችሁ ፋሚሊ ገብታችሁ ነገሯል። ገብታችሁ እንደምትሉ በሉ። በቃ እኔ ሌላ ምንም ልል አልችልም። ሶ የምታደርገው ነገር ሃይሚን ጠቅላላ የሚጎዳ ነገር ነው ማድረግ የምትፈልገው። ሃይሚ በራሷ ፍላጎት ከዚች ልጅ ህይወት እንድትወጣ ነው የምትፈልገው። ከህይወቷ ማራቅ ነው እየፈለገች ያለችው ሃይሚን። ኢማጂን ከኋላ የመጣ አይናወጣ ሆነ ነገሩ። ጎበስ ከኋላ የመጣ አይናወጣ። እንደዚህ አይነት ጨዋታ ነው ያዘችው። እንዲህ ምን አይነት ጉድ ነው ዘንድሮ? ለብሩክ ነው ለኔ ነው? ለብሩክ አረ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አስጩም እንድታደ በቃ አታክ ማድረግ የምፈልገው ሃይሚን ብቻ ነው። ሃይሚን እች ፊል እንደምታደርግ የምታውቀው የሴት ይሄ ደካማ ጎኑን ታውቀዋለች። እችም ሴት ስለሆነች ገብቷችኋል አይደለ? ሶ ያችንን ነገር እየነካካች እንደ ቁስሏን እየነካካች ምናምን ነገር በቃ ልቧን ማርማት ነው የምፈልገው። የሃይሚን ልብ ማድማት ብቻ ነው የምፈልገው ይችልሽ እንዴ! እኔ አላቅም ምን አይነት ሴት ብትሆኝ ነው አንቺ ይሄን ያክል መውረድ ለምን ያስፈልገ? ሴቶች የምሬ ለምን ያስፈልጋል ስታስቡ? ይሄን ያክል ኧረ በስመ አብ ግርሽ እኮ እሱ ላገኘው ስላልቻልኩኝ አንቺ ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው የምትናገረው? ግን ታውቂዋለሽ ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ለበጣ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያረግሽኝ ያለሽ። እኔ መሀል ስላል እቺን በቃ ሃይሚን በደንብ ስለምታውቃት እኮ ነው። በደንብ በቃ ስላነበበቻት ነው ፋሚሊ። ሃይሚ ወዲያው ትናደዳለች፣ ወዲያው በቃ በጣም ብዙ ነገር ይሰማታል ምናምን ነገር። ገባችሁ አይደለ? ሃይሚ ለምን ብቻሽን ታገኛታለች? ሲጀመር ለምን ብቻሽን እንድታገኛት እቺ ልጅ ካገኘሻት አምሮሽ እንደምትበርዘው ግልጽ ነው። መቼም ለሌላ ለደና ነገር አይሆንም እኮ እዚህ ጋር የምትገናኝ። ስለዚህ ማግኘት የለብሽም በቃ አታግኛት። አንቺ መገናኘት ያለብሽ ብሩኬ ጋር ነው። ብሩኬ ጋር ብቻ ነው መገናኘት ያለብሽ እንጂ እዚህ ልጅ ጋር ምንም የሚያገናኝሽ ነገር የለም። አንቺ ከሁሉም ነገር ነፃ ነሽ። በቃ ከሁሉም ነገር ነፃ ነሽ። ባለቤቱ እያለ የምሬን ነው ከሆነ መጠየቅ ያለበት ብሩኬ ነው እንጂ የሚጠየቀው አንቺ አይደለሽም። ስለዚህ ከዚህ በኋላ ከዚህ እቺ ልጅ ብትጠራሽ ማትይጅላት በቃ የምትይጅበት ምክንያት እኮ የለሽም። እዛው ይጨርሱና ወደ አንቺ ይመጣሉ። ምንም ታምር የለውም። ሶ እንግዲህ እኔ አንድ እርግጠኛ መሆንላችሁ ነገር ፋሚሊ እቺ ልጅ እንደዚህ እየቀባጠረች ነው። ነገር ግን ነገ ከነገ ወዲያ ብሩኬና ሃይሚን አንድ አድርገናቸው እናሳፍራታለን ፋሚሊ። እዚህ ፈተዋላልሽ አይደለ ማለት በቃ ሲጀመር ፋሚሊ ሃይሚን ለማስፈራራት ሃይሚን ለማስደንገጥ ካልሆነ ሌላ ለምንም ሊሆን አይችልም።
ይሄ መጥሪያ ምናምን የምትለውን ነገር በምንም ዝም ብላ እንትን ብላ ይዛ መጣ ነው እንጂ ምንም እንደዚህ አድርግ የሚል ህግ እንኳን ያለ አይመስለኝም ፋሚሊ ሲመስለኝ። የምሬን ነው ፋሚሊ። እኔ አላቅም፣ እኔ ሰምቼ አላቅም ለተጋባ ሰው እንጂ ላልተጋባ ሰው ወረቀት ላይ ስማቸው ለሌለ ሰው እንደዚህ አይነት ነገር ይላካል ብዬ በጭራሽ ላስብ አልችልም። ስለሌለም ማለት ስለሌለም እዚህ ላይ ጨዋታን ያዘችው ይችልሽ ጨዋታን ያዘችው ሌላ ምንም አይደለም። ዝም ብሎ እንዲ አረ ተይ እንዲ አረ በስማ እኔ አላቅም ካቅሜ በላይ ነው የሆነችው። የምሬን ነው ካቅሜ በላይ ነው የሆነችው። እኔ የምሬን ነው ሴቶች በቃ የሆነ በቃ ትልቅ ክብር ነው መስጠት የምፈልገው። የምሬን ነው ለሴቶች ትልቅ ክብር ነው መስጠት የምፈልገው። ግን አንዳንድ ሴቶች ደግሞ እንደዚህ ወርደው ሳይ ደግሞ በጣም ነው የሚያበሳጨኝ ፋሚሊ። ሰውን እንደ ጅል ነው እየቆጠረችው ያለችው ይቺ ልጅ እኮ ሰውን እንደ ጅል በቃ የሆነ ህግ እንደማያውቅ ሰው ምናምን አድርጋ ነው እየቆጠረችን ያለችው። ራሷን እንደምን አይታ እንደሆነ አላቅም፣ ራሷን በምን ልክ አስቀምጠው እንደሆነ አላቅም። ግን እዚህ ላይ የምታደርገው ነገር እኛ ምንም እንደማናቅ እሷ እንደምታቅ እሷ የምታወራውን ነገር እንድናምናት አንቺ ልትታመኝ አትችይም። አንቺ ልናምንሽ አንችልም። የምሬኑ ላምንሽ አልችልም። እውነቱን ንገረኝ ካልሽኝ ማለት ነው የምር እንደው ይሄንን እኔ አላቅም ፋሚሊ። ዲኤንኤው እንኳን ቢመጣ ነው የምነግራችሁ፣ ቢመጣ እንደምታስቀይረው እርግጠኛ ነኝ ነው የምነግራችሁ። አስቀይራ የሱ አድርጋ እንኳን ብትመጣ ፋሚሊ እኔ ላምን አልችልም። በቃ ይሄንን ነገር ልንገራችሁ ካሁኑ፣ የምሬን ነው የምነግራችሁ ካሁኑ ልንገራችሁ፣ ላምን አልችልም። ምክንያቱም የዚህች ልጅ ክፋት እያየሁኝ ስለሆነ ነገም ከነገ ወዲያ ምን ልታደርግ እንደምትችል በደንብ ነው የማውቀው፣ ጠንቅቄ ነው የማውቀው ፋሚሊ። በምታወሩት ነገር ነው ፋሚሊ፣ ተግባራችሁ የምታወሩትን ነገር ይመስላል። በቃ አለቀ። እንዲ ምን አይነት ይሄ እኮ የምሬ ነው ጋጦጥነት እኮ ነው ፋሚሊ። ኧረ በስመ አብ ደስ አይልም። ፈለገ እንዴ እኮ ለዚህ ነው ብሩኬን የተወኩት አይደል እንዴ? አይ ማስጨነቅ ነው ፍላጎቷ። በቃ ምንም አይደለም። ሃይሚን ማስጨነቅ ነው ፍላጎቷ። ሌላ ምንም አይነት ፍላጎት እንደሌላት እናውቃለን። ሃይሚን ማስጨረር፣ በቃ ማስደነገጥ፣ የመጣች ሃይሚ ላይ ያላትን ጨረር መልቀቅ። ሃይሚ ትደነግጥላታለች። በቃ እንደዚህ ነው። ከዛ በኋላ ሃይሚ በቀኝ ምናምን ነገር ብላ ከህይወቷ እንድትወጣላት ምናምን ነገር ነው ፍላጎቷ፣ ታርጌቷ ያ ነው እንጂ ሃይሚ እባክሽ እኔ መናገር የምፈልገው ነገር ሃይሚ ለዚህች ልጅ ከለቀቅሽላት ሙተሻል። የምሬን ነው ሙተሻል። ሌላ ምንም ልል አልችልም። ምክንያቱም የምታደርገው ነገር ውሸት እንደሆነ ሁላችንም እናውቃለን። ሁላችንም ልንሳሳት አንችልም። ይህን ነገር ይዘሽ የምሬን እስከ መጨረሻው ድረስ ሂጂባት። ሌላ ምንም ልል አልችልም። በቀላሉ እንደዚህ ሁሉ ጊዜ ሚስ አይደረግም ፋሚሊ። ሶ እንግዲህ ንገሯት ገብታችሁ ለሃይሚም ብዙ እቺ ልጅ እየመጣች እንድትረብሽሽ ባትፈቅጂ ጥሩ ነው። አታስፈልግሽም። መነጋገር ካለባት ብሩኬ ጋር ትነጋገር። አንቺ በቃ እዚህ ውስጥ መግባት ራሱ አይጠበቅብሽም። ማንም ሰው መጥቶ እንደዚህ አፍ ሊከፍትብሽ አይገባም። የምሬን አይገባም። እንዴ ማንም ሰው እንደዚህ ሊያደርግ ደግሞ አይችልም። መፍትሄ የለውም። በቃ ከላስ ሶ እንግዲህ ፋሚሊ ከቻላችሁ እየገባችሁ ንገሯቸው። ሃይሚና ብሩኬ አይለያዩም። ሃይሚና ብሩኬ ሁሌም ፍቅር ይሆናሉ። የድሮ ፍቅራቸው ይመለሳሉ። የምናስበውን ነገር ደግሞ ያሳኩታል ብላችሁ የምታስቡ ሰዎች እባካችሁ ላይክ ያደርጋችሁ ኮሜንት ላይ ሀሳባችሁን ንገሩኝ። ለሁለቱም ነው መልክላችሁ ሜንሽን አድርጌን ቪዲዮን ፖስት ማድረግ ሁሉንም ኮሜንታችሁ ይነበባል ፋሚሊ። እርግጠኛ ሆኜ እነግራችኋለሁ ፋሚሊ። ሶ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ይህንን ቪዲዮ የተመለከታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ነው ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይመስል ነበር። ባይ